እንግዲህ ቤተሰቦቼ ገዳሙ በ1487 ዓመተ ምህረት በንጉስ አጼ ናኦድ ዘመን ንጉሱ እንደመሰረቷት የሚነገርላት ጥንታዊ የሆነች ገዳም ናት። ያ ማለት በ1487 ተመሰረተ ካል ወደ 531 ዓመት ገደማ እድሜ ያለው ጥንታዊ የሆነ ገዳም ነው ማለት ነው። ይህ ገዳም አንጎለላ ሰሚነሽ ቅድስት ኪዳነ ምህረት ገዳም ማለት ነውና እንግዲህ በዚህ ቦታ በጣም ብዙ አባቶቻችን በተለይም ደግሞ ከ300 በላይ የሚሆኑ ስውራን አባቶች እንደሚገኙበት ይታወቃል ማለት ነው። በዚህ ቦታ ላይ ሰላም ሰላም ውድና የተከበራችሁ የእግዚአብሔር ቤተሰቦች እንደምንሰነበታችሁ እንደምንከረማችሁ እግዚአብሔር ይመስገን እኛ ደህና ነን፣ ክብሩ ይስፋ። ዛሬም እንግዲህ እንደተለመደው ካሁን በፊት ወደ ሆነ ቦታ አብረን ብቅ ብለን እንደነበረው ዛሬም እንግዲህ ወደ አንድ ቦታ ይዣችሁ ልሄድ በጠዋት እየተነሳሳሁ ነው የምገኘው ማለት ነው። ነጠላ እየለባበስኩኝ ነው። ስለዚህ እስከ መጨረሻው ድረስ አብራችሁ እንድትቆዩ ወዴት እንደምሄድ የሚሄድበትን ቦታ በደንብ አድርጌ የማሳያችሁ የማስረዳችሁ ይሆናል ማለት ነው። ዛሬ አንድ ታሪካዊ ቦታ የማሳያችሁ የማስጎበኛችሁ ነው የሚሆነው። እስከ መጨረሻው ድረስ አብራችሁኝ እንድትቆዩ በአክብሮት ተጠይቃለሁኝ። እንግዲህ ከቤት ወጥቼ ጉዞዬን ጀምሬያለሁ ማለት ነው። የተወዳጅ ቤተሰቦቼ ዛሬ ወደ አንድ ቦታ ብቅ የምንል ነው የሚሆነው። እንግዲህ ከሳምንት በፊት የስውሯ ማርያም ገዳም የት እንደምትገኝ እንዲሁም አንዳንድ ነገሮችን በዛ ገዳምም የምናገኛቸውን ነገሮች ከሞላ ጎደል ለማሳየት ሞክሬያለሁ። ሊንኩን ከታች እዚህ ቪዲዮ ዲስክሪፕሽን ላይ ከታች ኮሜንት መስጫ ሳጥኑ ላይ ከታች ፒን አድርጌ ያስቀምጥላችኋለሁ። የዛኛውን ቪዲዮ የስውሯ ማርያም ገዳም ተመለከቱታላችሁ ማለት ነው። እሱንም ማሳያችሁ ይሆናል። ዛሬ ደግሞ ወደ አንጎለላ ሰሚነሽ ቅድስት ኪዳነ ምህረት ገዳም ብቅ እንላለን ማለት ነው። እንግዲህ ዛሬ ጉዟችን የሚሆነው ወደ ሰሚነሽ ኪዳነ ምህረት ገዳም ነው ማለት ነው። እንደምትመለከቱት እንግዲህ አካባቢ ሁሉ ያው ዝናብ ስለሆነ ጭቃ ብቻ ነው የሆነው ማለት ነው። ክረምት ስለገባ ማለት ነውና እኛም እንግዲህ ዛሬ ብቅ ብለን ይሄው መንገዳችንን ጀምረናል። እንደምትመለከቱት አስፋልት ጅሩ መስመር ደርሰናል ማለት ነው። የኔም ሰፈሬ ወደዛው አካባቢ ስለሆነ ማለት ነውና በጣም ቅርብ ቦታ ነው የምንሄደው። ስለዚህ እስከ መጨረሻው ድረስ ተከታተሉኝ። እዛ ቦታ ላይ ምን ነገሮችን እናገኛለን፣ ገዳሙ ላይ የምናገኛቸው ነገሮች፣ ከገዳሙ የምናገኛቸው በረከቶች ምን ምንድናቸው፣ እንዲሁም ደግሞ ገዳሙ ላይ ያለውን ነገር እንደዚሁ በቪዲዮ የተደገፈ ነገር አንዳንድ መረጃ የማጋራችሁ ይሆናል ማለት ነው። እናንተ ግን ውድ ቤተሰቦች እስከ መጨረሻው ድረስ አብራችሁኝ ቆዩ እላለሁኝ። እንግዲህ አንጎለላ ሰሚነሽ ቅድስት ኪዳነ ምህረት ገዳም የት ይገኛል የሚለውን ስንመለከት በቅድሚያ እንግዲህ በሰሜን ሸዋ ዞን በደብረ ብርሃን ማለት ነው። ሰሜን ሸዋ ዞን ዋና ከተማ ደብረ ብርሃን ነው። ከደብረ ብርሃን 10 ኪሎ ሜትር ወደ ጅሩና ወደ ደነባ በሚወስደው መንገድ 10 ኪሎ ሜትር ገባ ብለን የምናገኛት ድንቅና ጥንታዊ ገዳም ናት። ውድ ቤተሰቦቼ ይቺ ገዳም ማለት ነው እንግዲህ በገዳሙ በጣም ብዙ ቃል ኪዳን ያለው ብዙ የፈውስ በረከቶች የሚገኙበት ገዳም ነው። ብዙዎችም ለምስክርነት የበቁበት ታላቅ ገዳም ነው ማለት ነው። ውድ ቤተሰቦች ወደዚህ ገዳም ለመጓዝ ነው ማለት ነው ጉዟችንን ጀምረን ያለ ነው። ይሄው ወደ ታክሲ መያዣው ቦታ እየደረስኩኝ ነው። እኔም ጅሩ መስመር ነው፣ ጅሩ መገንጠያ ማለት ነው የምንሳፈረው። ያው በጅሩ መንገድ ስለሆነ ታጠፍ ብለን የምንገባው ወደ ገዳሙ ማለት ነውና ወደዛ ቦታ እየሄድኩ ነው እኔም የምገኘው። እንግዲህ በጉዟችን ብዙ ነገር የምነግራችሁ ይሆናል። የገዳሙን አመሰራረት፣ መች እንደተመሰረተ፣ በገዳሙ ውስጥ የምናገኛቸው አገልግሎቶች ምን ምን ይመስላሉ። በእውነት በጣም ብዙዎች ለምስክርነት የበቁበት ታላቅ ገዳም ናት አንጎለላ ሰሚነሽ ቅድስት ኪዳነ ምህረት ገዳም። ስለዚህ ሁላችሁም ለዚህ ቦታ እናታችን ኪዳነ ምህረት ታብቃችሁ ላለው እንግዲህ ወደ ጉዟችን ለመድረስ ወደ መኪና ቦታ ደርሻለሁ ማለት ነው። ይሄው እንደደረስኩኝ መኪና አገኘሁ። ሳናገራቸው ሰሚነሽ እንደሆነ ነግሮኛል ማለት ነው። ገብተን እንግዲህ ጉዟችንን ጀምረናል ማለት ነው።
እንግዲህ ቤተሰቦቻችን ይሄው ጉዟችን በምትመለከቱት መልኩ ነው ማለት ነው። እንግዲህ አጋጣሚ ከጋቢና የመሆን እድል አግኝቼ ከፊት ያለውን የጉዟችንን እንትን ለመቅረጽ ችያለሁ ማለት ነው። መንገዱ በመኪና እውነት ለመናገር ከ15 ደቂቃ የበለጠ አይፈጅም። አስፋልትም ስለተሰራ አሁን እስከዛው እስከ መገንጠያው ድረስ አስፋልት ተሰርቷልና በጣም በአጭር ጊዜ ነው መድረስ የምትችል። 10 ኪሎ ሜትርም ነው የሚርቀው ከዚህ ከጅሩ መስመር ከጅሩ መገንጠያ ማለት ነው። እና የገዳሙን አመሰራረት በገዳሙ የምናገኛቸውን በረከቶች እየነገርኳችሁ ሄዳለሁ። እዛ ከደረስን በኋላ ደግሞ ገዳሙን ከሞላ ጎደል ያለውን ድባብ ማስጎበኛችሁ ይሆናል ማለት ነው። እንግዲህ ቤተሰቦቼ ገዳሙ በ1487 ዓመተ ምህረት በንጉስ አጼ ናኦድ ዘመን ንጉሱ እንደመሰረቷት የሚነገርላት ጥንታዊ የሆነች ገዳም ናት። ያ ማለት በ1487 ተመሰረተ ካልን ወደ 531 ዓመት ገደማ እድሜ ያለው ጥንታዊ የሆነ ገዳም ነው ማለት ነው። ይህ ገዳም አንጎለላ ሰሚነሽ ቅድስት ኪዳነ ምህረት ገዳም ማለት ነውና እንግዲህ በዚህ ቦታ በጣም ብዙ አባቶቻችን በተለይም ደግሞ ከ300 በላይ የሚሆኑ ስውራን አባቶች እንደሚገኙበት ይታወቃል ማለት ነው። በዚህ ቦታ ላይ ከ300 የሚበልጡ አባቶቻችን ተሰውረው የሚኖሩበት ቦታ እንደሆነ የሚነገርለት ቦታ ነው። ገዳሟ እንግዲህ በንብ እንደምትጠበቅም ባይንም እኔም አይቼ የተረዳሁት ነው። ማንኛውም እዛ ቦታ ላይ የመጣ የረገጠ ሰው ሁሉ ይሄንን አይቶት የሚመለሰው ነገር ነው ማለት ነው። ከኮርኒሱ መጀመሪያ ጀምሮ እስከ ጫፍ እስከ ጉልላቱ ድረስ ሙሉ የቤተክርስቲያኑ ኮርኒስ ጉልላት በንብ የሞላ ነው ማለት ነው እና በንብ የሚጠበቅም ገዳም ነው። ያ ንብ እንግዲህ ከዛ ንብ የሚገኘው ማርም ለብዙዎች ፈውስ ሆኗል ማለት ነው። ብዙዎች የተፈወሱበት፣ ብዙዎች ከካንሰር፣ ከጨጓራ፣ ከደም ግፊት፣ ከተለያዩ ከኤችአይቪ ከተለያየ አይነት በሽታ በተለይ የዚህ ዓለም ጥበብ አላድናቸው ያለውን በሐኪም ቤት አልድን ያሉትን በሽታቸውን ሁሉ ይህንን የማር ጸበል በመጠጣት ማሩን በጥብጠው በመጠጣት ይህን የማር እምነት በመጠጣት ብዙዎች ፈውስን በረከትን አግኝተውበታል ማለት ነውና እዛ ገዳም ላይ ስትሄዱ የማርም ጸበል የማር እምነት ታገኛላችሁ። የማር እምነትም እንደዚሁ ይዛችሁ ወደ ቤታችሁ የምትሄዱበት አጋጣሚ እንዳለ ተመልክቻለሁ ማለት ነው። በቦታው ላይ እንደዚሁ ደግሞ በ16 ይመስለኛል እዛ ቦታ ላይ በ16 የማር ጸበል ተደርጎ ማሩ ተበጥብጦ ማለት ነው። ከዛ ከቤተ ክርስቲያኑ ጣሪያ ላይ የሚቆረጠው ማር እየተበጠበጠ እንደ ጸበል ይሰጣል ማለት ነውና በዛም ብዙዎች ፈውስን ረድኤትን አግኝተውበታል ማለት ነው። ቤተሰቦች እንግዲህ ሌላው በዚህ ቦታ ላይ የምናገኛቸው ጸበሎች አሉ። በሰሚነሽ ቅድስት ኪዳነ ምህረት ገዳም ስንሄድ የቅድስት አርሴማ እንዲሁም የቅዱስ ዮሐንስ ጸበል አለ ማለት ነው። ከገዳሙ በታች ከታች በኩል እዛ ስንደርስ የማሳያችሁ ይሆናል የጸበሉንም ቦታ ማለት ነው ቤተሰቦች። እና በዚህ ጸበል ብዙዎች እውነት ለመናገር የዳኑበት፣ መሄድ ያቃተው ሽበው እየተተረተረ የሄደበት፣ መናገር የተሳነው የተናገረበት እዚህ ጸበል እየተጠበለ ማለት ነው። እና ብዙ ፈውስና በረከትን የሚያሰጥ ጸበልም እንዳለ እሱንም በዚሁ አጋጣሚ ላሳስባችሁ ወዳለሁ ማለት ነው። እሱንም እንግዲህ ለማሳየት እሞክራለሁ ማለት ነው ስንደርስ። ሌላው የቅዱስ ዮሐንስም ጸበል እንዳለ ነግሬያችኋለሁ። የእናታችን የቅድስት ኪዳነ ምህረት ጸበል በወር አንድ ጊዜ ይሰጣል ማለት ነው። ይሄም እንዲህ ነው የሚደረገው እንግዲህ ለ7 ቀናት ያክል በዛው በመቅደስ ውስጥ አባቶች ሱባኤ ይዙበታል። ከዛ በኋላ 7 ቀን ከተጸለየበት በኋላ አንድ ጊዜ በወር በየወሩ አንድ ጊዜ ነው የሚሰጠው ይህ ጸበል። ያን ጸበል እናገኛለን ማለት ነው። ኪዳነ ምህረት ጸበል የብዙ ስውራን አባቶች አሉ። በተለይም ደግሞ ሁላችንም የምናውቀው በዚህ ገዳም ለየት ያለ የእጣን የማሳረግ መርሃ ግብር አለ። 24 ካህናት 24 ዲያቆናት እየሆኑ ስሉስ ቅዱስ እያሉ እግዚአብሔርን የሚያመሰግኑበት ልዩ የሆነ መርሃ ግብር አለ። ይሄም ብዙዎቻችሁ ካሁን በፊትም አይታችሁት ይሆናል። በእኔም ካሁን በፊትም ይህንን ፕሮግራም አዘጋጅቼ ሳላስቀምጠው አልቀርም እዚሁ ዩቲዩብ ላይና ገብታችሁ መመልከት ትችላላችሁና ብዙ ካህናት አባቶች ብዙ ዲያቆናት ሆነው እንዲሁ እጣንን ጸሎታችንን ወደ ላይ ወደ ጸባኦት የሚያሳርጉበት
መርሃ ግብር እንዳለ ተመልክተናልና ከነዚህ አባቶች የሚጸልዩበት ለ7 ቀናት ያክል ተጸልዩበት የሚታደል የኪዳነ ምህረት ጸበል አለ ማለት ነው። የማር እምነቱንም እንደነገርኳችሁ ነውና ከራሱ ከቤተ መቅደሱ ጣሪያ ላይ እየተቆረጠ ለምእመናን የሚታደል እምነት ነው ማለት ነው። ብዙዎች ፈውስና ረድኤትን ያገኙበት፣ ብዙዎች የዳኑበት፣ ካስጨናቂ ደዌያቸው ሁሉ የዳኑበት የተፈቱበት እምነት ነው ማለት ነው የማር እምነት። ሌላው በዚህ ገዳም ውስጥ እንግዲህ አስገራሚ የሆነ የሾላ ፍሬ እምነት አለ። የሾላውን ፍሬ ነው እምነት ይዘን የምንሄደው። ያንን የሾላ ፍሬ ቀጥቅጠን ብንጠጣው ብንተሻሸው ከደዌያችን የምንፈወስበት፣ በተለይም ደግሞ ብዙዎች ልጅ በማጣት ተጨንቀው ኖረው ይህንን የሾላ ፍሬ በመጠቀም በልጅ የተባረኩበት አጋጣሚ በጣም ብዙ ነውና ያለው በተለይ ከቅድስት ኪዳነ ምህረት ገዳም ሄዶ ለምኗት ተማጽኗት በልጅ ባርኪኝ ብሎ ገድሏን አዝሎ በልጅ ያልተባረከ የለም፣ ታሪኩም እንደሚነግረን ማለት ነውና በተለይም ደግሞ ከስውሯ ማርያም ገዳም ጋር የሚያመሳስላቸው አንዳንድ ነገር አለ። የገድል ማዘል መርሃ ግብር አለ። እሱም ራሱን ችሎ የገድል ቤት ተብሎ ለገድል ተብሎ የተዘጋጀ ቤት አለ ማለት ነውና በዛ ቤት ውስጥ ገድል 3 አባቶቻችን ገድል ያሳዝላሉ ማለት ነው። በ3 አባቶች ገድል ይታዘላል። ያ ገድል ማዘል እንግዲህ እንዲሆኑ እስካሁን ያልወለዱ ሴቶች ሄደው ተማጽነው ኪዳነ ምህረትን ልጅ ስጭኝ ብለው ያንን ገድል አዝለው ሲመለሱ ቀጥታ ቅድስት ኪዳነ ምህረት በልጅ ትባርካቸዋለች ማለት ነው። ይሄ በጣም ገራሚው ነው እና ደግሞ በዚሁ ገዳም የመገበሪያ መስፈር መርሃ ግብርም አለ። መገበሪያ የሰፈረ በቤቱ ይሄ የጠላት አሰራር የሚባል ነገር አያገኘውም። ሟርት፣ ይሄ መናፍስት አሰራር የምንላቸው ማንኛውም አይነት ነገር መተት፣ ሟርት የሚባል ነገር ወደ ቤቱ አይደርስም። ቢደርስም እንኳን በሱ ላይ ኃይል አይኖረውምና ክርስቶስ ኢየሱስም በቅዱስ ወንጌል እንደተናገረ በእርሱ ላይ ያለን እምነት የጸና ከሆነ እነዚህ ነገሮች ሁሉ እባብና ጊንጡን ሁሉ ከእግራችን በታች እንደሚያስገዛልን እንደተናገረ እዚህ ቦታ ላይ ሄዶ ይሄን መገበሪያ የሰፈረ እንደዚሁ ከቤቱ በረከት ይትረፈረፍለታል ማለት በበረከት ይባረካል። በነገራችን ላይ የገዳሙን ቃል ኪዳን ወደ ኋላ ላይ ነግራቸዋለሁ። እንዲሁም ደግሞ በዚህ ገዳም ቲሸርት ይሸጣል። ቲሸርቷን ለብሶ የተለያየ ባለሙያዊ ስራም በፈተና ቦታም ለብሶ ተማጽኗት የሚሄድ ሁሉ በበረከቷ ተባርኮ ፈተናዎችን ሁሉ እንደሚያልፍ ይነገራል ማለት ነው። ቤተሰቦች እንግዲህ ወደ ቦታው እየተዳረስን ነው የምንገኘው። እንደምትመለከቱት መንገዳችን እየተዳረሰ ነው። ከሩቅ ገዳሙም ይታያል ማለት ነውና እንግዲህ እዛ ቦታ ላይ ደርሰን ደግሞ ቦታው ላይ ያለውን ድባብ የምንመለከት ይሆናል ማለት ነው። ውድ ቤተሰቦቼ እንግዲህ በዚህ ገዳም ላይ እጅግ በጣም ብዙ በረከቶችን ነው የምናገኝበት። በጣም አስገራሚው ደግሞ በዚህ ቦታ ላይ እየተሰራ ያለው የልማት ስራ ነው። እንግዲህ ምእመናን ሄደው እዛ ቦታ ላይ የሚያደርጉት ገጸ በረከት ምን ያክል የልማት ስራ እየተሰራበት እንደሆነ ቦታው ላይ ስንደርስ የማሳያችሁ ይሆናል ማለት ነው። እጅግ በጣም ብዙ የልማት ስራዎች፣ የበረከት ስራዎች የሚሰሩበት ቦታ ነው። ቦታው ላይ ሄዶ የበረከት ስራ ሰርቶ ትንሽ ላቡን አፍስሶ የሚመለስ ሰው እድሜ ዘመኑን ሁሉ ከበረከቱ እንደማታሳጣው ቅድስት ኪዳነ ምህረት የተነገረ ነው ማለት ነውና የአስፋልቱን መንገድ ጨርሰን ወደ ፒስታው ገብተናል። የተወሰነች ፒስታ ትቀራለች። ያው እንግዲህ ይዘው ወደ መታጠፊያው አካባቢ ደርሰናል ማለት ነው። እየተዳረስን ነው የምንገኘው። ስለዚህ ቤተሰቦቻችን እዚህ ቦታ ሄዳችሁ ሁላችሁም ከእናታችን ከቅድስት ኪዳነ ምህረት በረከት እንድታገኙ መልእክቴ ነው ማለት ነው። እንግዲህ ሌላው በዚህ ቦታ ላይ እመቤታችን ቅድስት ድንግል ማርያም ለበቁ አባቶቻችን የምትገለጽባት የጽድ ዛፍ እንዳለች በቤተ ክርስቲያኑ በስተምስራቅ በኩል በካህናት መግቢያ በኩል የጽድ ዛፍ አለች። ብዙ አባቶቻችን በዛ ቦታ እመቤታችን እየተገለጸች እንደምታናግራቸው ይነገራል ማለት ነው በዛ ቦታ። እንዲሁም ደግሞ የክርስትና ስምን ለአባቶች ተሰጥቶ 7 ቀናት ያክል ይጸለይበታል ማለት ነው። ችግራችሁ እንቆቅላችሁ ሁሉ እንዲፈታላችሁ እዛ ቦታ ላይ አባቶቻችን ጸልየው ጥያቄያችን እንዲመለስልን ያደርጉልናል ማለት ነው። እንደምትመለከቱት እንግዲህ ታጥፈን ገባን ማለት ነው። የጅሩን መንገድ ትተን ወደ ኪዳነ ምህረት በኩል
ተገንጥለን እየገባን ነው የምንገኘው ማለት ነው። ወደ ውስጥ እየገባን ነው ውድ ቤተሰቦቼ እና እዚህ በረከት ቦታ ላይ መታችሁ ከበረከቱ እንድትሳተፉ አሳስባለሁ። እንግዲህ በዚህ ገዳም ደግሞ በጣም ግርምና ድንቅ የሚለው ንጉሱ አጼ ምኒልክ ክርስትና የተነሱባት ገዳምም እንደሆነች ይነገራል። አንጎለላ ሰሚነሽ ቅድስት ኪዳነ ምህረት ገዳም አጼ ምኒልክ በዚህ ቦታ ላይ የትውልድ ቦታቸውም የትውልድ አካባቢያቸውም እዚሁ አንጎለላ አካባቢ እንደሆነ ይነገራል። እዚህ ቦታ ላይ መጥተው ክርስትና እንደተነሱም ይነገራል። እንዲሁም ደግሞ የጦር ሚኒስቴራቸው ፊታውራሪ ገበየሁ በአድዋ ጦርነት ጊዜ ማለት ነው ተሰውቶ በዛ በአድዋ ተቀብሮ ነበረ። በኋላ ግን ከ7 አመታት በኋላ ንጉሱ ሳጥን አሰርተው የጦር አበጋዛቸውን ሰው አምጥተው አስከሬኑን አጽሙን በዚሁ ገዳም ውስጥ እንዳስቀመጡ ይነገራል። ገዳሙም እስካሁን እንደሚገኝ አጽሙም እስካሁን እንደሚገኝ ይነገራል ማለት ነው። እንግዲህ ከተቀበረበት ካድዋ አምጥተው ነው እዚህ ቦታ ላይ ንጉሱ ያስቀመጡት ማለት ነው ውድ ቤተሰቦቼ። እና እዚህ ቦታ ላይ በጣም እጅግ ብዙ ታሪካዊ ነገሮች እናገኛለን። ገዳሙ ላይ ለእመቤታችን ለቅድስት ድንግል ማርያም ለቅድስት ኪዳነ ምህረት የተሰጣት ቃል ኪዳን አለ። ቦታዋን የረገጠ ሁሉ ንስሐ ሳይገባ ስጋውን ደሙን ሳይቀበል ከዚህ ዓለም እንደማይጠራ ራሱ የክብር ባለቤት ክርስቶስ ኢየሱስ ለእናቱ ለድንግል ማርያም ቃል ኪዳን ገብቶላታል። እንዲሁም ኪዳነ ምህረት ደጅ የደረሰ ሁሉ ከበረከቱ ከምድራዊ በረከት ሁሉ እንደማያሳጣው በነፍስም በስጋም እግዚአብሔር ኢየሱስ ክርስቶስ እንደሚጠብቅላት ቃል ኪዳን ሰጥቷታል ማለት ነው። እነዚህን ሁሉ መዳኛ በረከቶች ሰጥቷታል ማለት ኢቭን ሌላው ቀርቶ በረከት ስራ ተሰርቶም ቢሆን እዚህ ቦታ የሚዳንበት ቦታ ነው ማለት ነው። ውድ ቤተሰቦቼ እንግዲህ ጉዟችን እንደምትመለከቱት እያዳረስን ወደ ቦታው ላይ እየደረስን ነው የምንገኘው ማለት ነው። እንግዲህ እግዚአብሔር አምላክ ፈቅዶ ይሄንን የበረከት ቦታ እንድንረግጠው እንድንሳለመው ፈቃዱ ሆኖ እየደረስን ነው የምንገኘው ማለት ነው። እንደምታዩት ከሩቅ ቤተክርስቲያኑ ይታያል። እንዲሁም ከኋላ በጣም ገራሚ የሆኑ G+2 G+3 የሆኑ ፎቆች እንመለከታለን። እንዲሁም ማረፊያ መጠለያ ናቸው ማለት ነው። ሲመጡ እንግዶች እዚህ ቦታ ላይ አረፍ ብለው ነው ማለት ነው የሚያሳልፉት። ለጸበልም የሚመጣ ለተማጽኖም ደጇን ለመርገጥ ከበረከቷ ለመሳተፍ የሚመጣ ሁሉ እዚህ ቦታ ላይ ደርሶ ነው ማለት ነው። እዚህ ቦታ እያደረ ነው በረከት የሚያገኘው። እንግዲህ ከመኪናችን ወርደን እኛም ወደ ውስጥ ገባን ማለት ነው። እንደምትመለከቱት ውስጡ በጣም ነው የሚያምረው። እውነት ለመናገር በጣም የከተማ አዲስ አበባና ትልቅ ከተሞች ያሉ አድባራትን የሚያስንቅ የበረከት ስራ ነው ያለው እዚህ ቦታ። የልማት ስራውን ስታዩት በጣም ነው የሚደንቀው። እንደምትመለከቱት በጣም ገራሚ የሆኑ ህንጻ ስታንዳርዳቸውን የጠበቁ ህንጻዎችን እንመለከታለን። ማረፊያ መጠለያ ናቸው። እውነት ለመናገር ገዳሚ ሄደን እስከማይመስለን ድረስ የጸበል ቦታው እንግዲህ እንደምታዩት በዚህ ጋር ወርዶ ነው ማለት ነው። የአርሴማና የዮሐንስ ጸበል መውረጃ ቦታው ይሄንን ይመስላል ማለት ነውና በዚህ ጋር ወርዳችሁ ነው የምታገኙት ማለት ነው። እና በዙሪያው እጅግ በጣም ብዙ የበረከት ስራዎች አሉ። እንደምትመለከቱት በሩ መግቢያ አካባቢ እየተሰራ ያለ ህንጻ ነው። ይህን ህንጻ እንግዲህ ከወር በኋላ ብትመጡ አልቆና ተፈጽሞ ነው የምታገኙት። እጅግ በጣም በዙሪያው ብዙ አይነት የበረከት ስራዎችን ነው የምትመለከቱት ማለት ነው ቤተሰቦች። እንግዲህ ውስጡ ላይ ያለውንም ነገር ስገባ አሳያችኋለሁ። በር አካባቢ ያለው ድባብ ይሄንን ይመስላል። የተለያዩ የጸበል እቃዎች አሉ። የተለያዩ ባዷቸውን ብትሄዱ ራሱ ገንዘብ ብቻ ነው የሚያስፈልጋችሁ። እንደ ጻድቃኔና እንደ ሌላው ገዳም አይደለም። እዚህ ገዳም እንጀራም ይበላል። እዛው ውስጡ ገዳሙ ራሱ ያዘጋጃልና ከዛው እየገዛችሁ መመገብ ትችላላችሁ ማለት ነው። ያንን ማድረግ የሚቻልበት ገዳም እንደምትመለከቱት ግቢ ገብተናል ማለት ነው። ገዳሙ እንግዲህ ይህንን ይመስላል። እንደምትመለከቱት ቤተክርስቲያኗ ይሄን ትመስላለች ማለት ነው። ቅድም ያልኳችሁ ጽድ ዛፍ ለአባቶች እመቤታችን የምትገለጽበት ይቺ ፊት ለፊት የምታዩት ዛፍ ናት ማለት ነው። ግቢ ውስጥ ያለች ዛፍ ይቺ የምታዩት ዛፍ እመቤታችን ኪዳነ ምህረት ለበቁ አባቶች የምትገለጽበት ቦታ ነው ማለት ነው። ግቢውን እንግዲህ እንደምትመለከቱ እጅግ በጣም ገራሚ የሆነ ማረፊያ ያለበት መጠለያ ያለበት ቦታ ነው። ውስጡ ቴራዞ ነው ሙሉ። ይሄ እንደምትመለከቱት የገዳሙ ገድል ቤት ነው ይሄ ውስጡ ማለት ነው።
እዚህ ውስጥ ነው አባቶቻችን 3 አባቶች ሆነው ገድል የሚያሳዝሉት ማለት ነው። እና እንደምትመለከቱት የገዳሙ በጣም በሰው እጅ የተሳሉ የቅዱሳን ስዕለ አድኖዎችን እንመለከታለን። ስዕሎችን እንደምታዩት ገዳሙ ውስጥ ከቅጽሩ ውስጥ ስትገቡ ውስጥ ላይ ምንም አይነት አፈር አትመለከቱት ማለት ነው። ጫማችሁን አውልቃችሁ ነው ውስጥ የምትገቡት። ወደ ገዳሙ ስትገቡ ውስጥ ላይ ምንም አይነት ቆሻሻ ነገር ወድቆም አይታይም፣ አይጣልምም። ውስጡ ዙሪያውን እንደምትመለከቱት በቴራዞ የተነጠፈ ነው ማለት ነው። ዙሪያውን ቴራዞ አለው። ይህንን ይመስላል ማለት ነው። እንደምታዩት ውስጡ እውነት ለመናገር በጣም ደስ የሚል ሰላም ያለበት ቦታ ነው። መታችሁ እንዲህ ውስጣችሁን ተማጽናችሁ የምትሄዱበት ቦታ ነውና ኪዳነ ምሕረት ለዚህ ቦታ ሁላችሁንም ታብቃችሁ እላለሁኝ። በጣም በእውነት አጋጣሚ ሆኖ የሄድኩት ባዘቦት ቀን ስለሆነ ብዙ ሰው የለውም፣ ብዙ ምእመናን የለም ማለት ነውና እንደምታዩት ሳሳ ያለ ሰው አንዳንድ ሰው ነው ያለው። ቅዳሜ ቀን ነው የሄድኩት። እንዲሁ ጭር ሲል ለመሳለም የሚመቻ እንደምታዩት የበረከት ስራ ዙሪያውን በጣም ብዙ ህንጻዎች፣ በጣም ብዙ ማረፊያ ቦታዎች፣ ብዙ የልማት ስራዎች እየተሰሩ እንመለከታለን። የምታዩቸው ማዶ ላይ በጣም በሚያምር ዲዛይን የሚሰሩ ህንጻዎችን እናያለን ማለት ነው። እውነት ለመናገር በጣም በአጭር ጊዜ ውስጥ የተሰሩ ናቸው እነዚህ ሁሉ ህንጻዎች፣ እነዚህ ሁሉ ቤቶች ዙሪያውን የተሰሩ ይሄ ሁሉ እንትን በቅርብ ጊዜ ነው የተሰራው። ውስጥ ላይ ካለው ውጭ ያለው በተለይ ውጩ ላይ ያለው የልማት ስራ 2 አመት እንኳን የሚሞላው አይመስለኝም በስነ ስርዓት ማለት ነውና በጣም በልማት ራሱ ብዙ ስራ እየተሰራበት ያለ ገዳም ነው እንደምታዩት ማለት ነው። ዙሪያውን እጅግ በጣም ደስ የሚል ድባብ ነው ያለው። ይሄን ያክል መንገድ ሄዳችሁ እንደዚህ አይነት ገዳም ይገኛል ብላችሁም እስከማታስቡ ድረስ በጣም ብዙ የልማት ስራዎች አሉበት። ብዙ በረከት ታፍሶ የሚመለስበት ቦታ በእውነት በጣም ነው የሚገርመውና እንደምታዩት እንግዲህ በዚህ ጋር ወደ ላይ ወደ ሾላው ስር መውጫ ነው ማለት ነው። ጂ+2 የሆነ የማረፊያ ቤት ለተለያየ ፕሮግራም መርሃ ግብር የሚሆኑ ህንጻዎች ተሰርተዋል ማለት ነው። ብዙ ሰዎችም የሚያርፉባቸው ህንጻዎች ናቸው ማለት ነው። እነዚህ እንግዲህ በተለይ በሱባኤ ወቅት በ16ቱ በኪዳነ ምሕረት በፍልሰታ ሰዓት ማለት ነው ብዙ ሺህ ሰው ከ80 ሺህ እስከ 100 ሺህ የሚደርስ ሰው እየተገኘ እዚህ ቦታ ላይ የሚያሳልፍበት ቦታ ነው ማለት ነውና ለዛም ተብሎ በጣም ሰፋፊ ማረፊያ ቦታዎች ሰው መጥቶ የሚያርፍበት ቦታ የተዘጋጀበት ገዳም ነው ማለት ነው። እንደምትመለከቱት እንግዲህ ዙሪያውን ታጥሮ እምነት የምናገኝበት የሾላ ዛፍ እንደምትመለከቱት ታጥሮ ነው ያለው ማለት ነው። ፊት ለፊት በዚህ ጋር አድርጎ ወደ ላይ ወደ ሽንት ቤት በመውጫው በኩል ማለት ነው። እዚህ ጋር ማረፊያ ቤት አለ። የሴቶች ማረፊያ ቦታ ነው። ዙሪያውን እውነት ለመናገር በጣም በልማትም የተቀደሰ ቦታ ነው። ለልማት ራስ በጣም ፈጣን የሆነ የልማት ስራ ያለበት ፈጣን የሆነ አገልግሎት እየተሰጠበት ያለ ገዳም ነው ማለት ነው። ውድ ቤተሰቦች እንደምታዩት የዙሪያውን የታጠረው የሾላ ዛፉ ነው ማለት ነው። ፊት ለፊት ላይ የምታዩት ይሄ የሽንት ቤቱ ነው ከወዲያ ማለት ነው። ራቅ ብሎ ወደ ታች ደግሞ ዞራችሁ ስትመለከቱ ወደ ታች የምትመለከቱት ቤት ደግሞ ያም እንደዚሁ ማረፊያ ቤት ነው ማለት ነው። ለሱባኤ የሚመጡ ሰዎች የሚያርፉበት ነው እና ይሄንን ይመስላል። የሾላ ዛፉ እንደምታዩት ይሄን ይመስላል። ዙሪያውን ታጥሯል። ከዚህ ሾላ የሚገኘው ፍሬ የሾላው ፍሬ የብዙዎችን ማህፀን የፈታ የብዙዎችን ደዌ የፈወሰ ለብዙዎች እንቆቅልሻቸውን የፈታ ድንቅ የሆነ አጸድ ነው ማለት ነው። የዛፍ እንግዲህ አባቶችም በዚህ አካባቢ ተሰውረው እንደሚገኙ ይነገራል ማለት ነው። ያው እኔ ለእናንተ ለማሳየት ያክል ነው ከሞላ ጎደል ይሄን ነገር በስልክ ለማስቀረት የሞከርኩት ማለት ነው። ውድ ቤተሰቦቼ እንግዲህ ብዙ በረከት ያለው ቦታ ነው። ሁላችሁም መጣችሁ ከዚህ በረከት እንድትሳተፉ ይህን በረከት እንድታገኙ በእግዚአብሔር ስም አሳስባለሁ። በእውነት በጣም ብዙ በረከት የሚገኝበት ቦታ ነው። የማር እምነቱ፣ የሾላ ፍሬው፣ ገድል ማዘሉ፣ እንደዚሁ መገበሪያ መስፈሩ፣ ቲሸርቷን ይዞ መሄዱ ይሄ ነገር ሁሉ በጣም ብዙ በረከትን የሚገኝበት ቦታ ስለሆነ ሁላችሁም እየመጣችሁ በረከት እንድታገኙ በእግዚአብሔር ስም አሳስባለሁ። ቀጣይ እንግዲህ ሌላ ገዳም ሄጄ ደግሞ የሌላ ገዳም
ታሪክና በረከትን እስከማካፈላችሁ ድረስ እስከዛው ድረስ ሚዲያችንን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ በእግዚአብሔር ስም እንድታበረታቱን እናሳስባለን። እስከዛው ድረስ ሰላም፣ እግዚአብሔር ከእናንተ ጋር ይሁን። ይቆየኝ።